ሸባበከ ቀብለ ሐረሚክ ወጣትነትን ተጠቀም እርጅና ከመምጣቱ ከዘራ ከመያዝ በፊት ወጣት ሆነ አላህን ወቀው። ጉልበት ሲያጥርህ ጭንቅ ሲልህ ያን ቀን አላህ ይደርስልሃል። በእድሜ በረካ እንዲኖር ሌላኛው ዝምድናህን ቀጥል። ከእናት ከአባት ጋር ያለን ከዘመድ አዝማዶች ከአጎት ካክስቶች ጋር ያለን ግንኙነት አሳምር። ቃለ መን ጣለ ዑሙሩሁ ወሐሱነ አመሉሁ እድሜው ረዝሞ ስራው ያማረለት ነው። አዎ ኸይረኛ ሰው እድሜው ረዝሞ በርዝመቱ ልክ ስራው ያማረ ነው። ስንትና ስንት ሰው አለ በእድሜው ኸይር ሳያገኝ መልካም ሳይሰራ ሰው አስለቅሰው እንደው ሲሞት ደግሞ አልሐምዱሊላህ ተገላገልን የተባለ ስንትና ስንት ሰው አለ። አላህ ይጠብቀን። ለሴት ልጅ መብቷን የተከራከረላት ከኢስላም የበለጠ አለ እንዴ? ከነ ህይወቷ በምትቀበር ሰዓት ወኢዘል መዑደቱ ሱኢለት ቢአይ ዘንቢን ቁትለት ብሎ አላህ ክብሯን ታላቅነቷን ሱረቱ ኒሳ ብሎ የሴቶች ምዕራፍ ብሎ እናቶን ያከበራት፣ ሚስቶን ያከበራት፣ ልጆን ያከበራት፣ እህቶን የተከበረች አድርጎ አላህ ለኛ በአማና መልኩ የሰጠን ሴቶችን አይደል እንዴ? አባቶቻችሁን ጠይቁ፣ እናቶቻችሁን ጠይቁ። የትኛው ወቅት ያስደስታቸዋል በሏቸው። ያ አበባ የሆነው እድሜ ያ የወጣትነት እንደፈለግ የምንዘልበት ጉልበት ቁዋ ያለበት ይመርጡታል።